ዛሬ ግን ሚስጥሩን ትነግረናለህ። የአላህ ሚስጥር ነው። አንድ እሱ ግን ቃሉ እንዴት ማለት አንዳንዴ እኮ የሆነ ነገሮች ፐርፐዝሊ በተለይ በዲጂታሉ ዓለም እንደ ብራንዲንግ ለመገለጫ ሰዎች ሆን ብሎ የሚያደርጓቸው ነገሮች አሉ አደለ? ያንተ እንዴት ነው የጀመረው? አላህ የሚለውን ስትመርጥ ከሱን ጀመር። እንትን አድርጌ አይደለም አስቤበት ምናምን አይደለም። ልክ እንደ ሁካፕ ልጠቀመው ወይም ደግሞ እንደ ብራንድ አሁን አንተ እንዳልከው እነዛ ልጠቀመው ብዬ አይደለም። ቲክቶክ ላይ ነው በይሄንን ኮንተንት መስራት የጀመርኩት ማለት ነው። ከዛ በፊት የነበረው ኮንተንት እንደውም የቁርአን ኮንተንት ነበር። ቁርአን ነበር አንድ እንደዛ ሰርቻለሁ። ቁርአን ነቅል ማድረግ ማለት ነው። በውጭ ዓለም ይታወቃል እንደዚህ ሰሙትና ከዛ እዛው ነቅል ማድረግ ድምፁንም ምን ሆነም ሁላ ነገሩ ማለት ነው። ከዛ የመጀመሪያ ቪዲዮ አይ ቲንክ እሱ መሰለኝ የሰራሁት። የማን ታስታውሰዋለህ? አዎ ኢንዶኔዥያዊዎች እነዚህ ማሌዥያ፣ ኢንዶኔዥያ ምናምን የሚቀሩት አቀራር አለ። ህጻናቶች የሚቀሩት አቀራር ማለት ነው። እና በጣም ነው በቃ የሚያምሩ። ልክ አሁን መስሪያዎች የሚቀሩት የነ ሚንሻዊ አብዱልባሲጥ ምናምን የለም የእነሱን አቀራር ሆኖ ግን በራሳቸው ትሆን በጣም ደስ የሚል ሞክር እንዳትለ ጥያቄ ሰጥተው ማለት ነው። ትልቅ እንትን አይ አብሽር አፈውጡ ረዥም ጊዜም እኮ ሆኖታል እና ጉንፋን ይዞኛል። አብሽር የሁሉም አርቲስቶች ምክንያት ናት። ይሁን እሺ። እሱን በሱ የጀመርከው? ቲክቶክ በሱ ነው የጀመርኩት።